በ200 ሺህ ብር ምን አይነት አዋጭነቱ የተረጋገጠ ስራ መጀመር እንደምትችሉ የስራውን ምንነት፣ አስፈላጊ ወጪዎችን፣ ሊገኙ የሚችሉ ትርፎችን የሰራንላችሁ ሲሆን እስከ መጨረሻው ድረስ እንድትከታተሉን እየጋበዝን ይህ ቪዲዮ የብዙዎችን ህይወት ሊቀይርና ችግራቸውን ሊፈታ ስለሚችል ሼር በማድረግ ጀምሩ። ውድ ቻናላችን ቤተሰቦች በአሁን ሰዓት በኢትዮጵያ የፋይናንስ ዘርፍ ውስጥ ትልቁን አብዮት የፈጠረው የሞባይል ባንኪንግ እና የዲጂታል ገንዘብ ዝውውር ነው። ዛሬ ላይ ሰው በኪሱ ጥሬ ገንዘብ ይዞ ከመዞር ይልቅ ሁሉንም ክፍያዎች በቴሌብር፣ በሲቢኢ ብር፣ በኤምፔሳ ወዘተ መጨረስን ይመርጣል። ይህ የህብረተሰብ የኑሮ ዘይቤ ደግሞ እጅግ በጣም አዋጪ እንዲሁም ፈጣን የገንዘብ ማግኛ መንገድ የሆነውን የሞባይል ባንኪንግ ወኪል የንግድ ስራ ዕድል አድርጎ አምጥቶታል ማለት ነው። በተለይ ስራ በሚበዛባቸው አካባቢዎች ወይም በመኖሪያ ኮንዶሚኒየሞች አጠገብ ይህንን ስራ መጀመር በቀን ውስጥ በመቶዎች የሚቆጠሩ ደንበኞችን ማስተናገድ ያስችለናል። ይህንን ስራ ለመጀመር የሚያስፈልገውን ትክክለኛ የገበያ ዋጋ፣ የወጪ ዝርዝር ወይም ኮስት ብሬክዳውን፣ የቦታ ኪራይና ዓመታዊ ገቢያችንን በዝርዝር ለማየት አዘጋጅተናል። የሞባይል ባንኪንግ ወኪል ወይም ኤጀንት መሆን ማለት በባንኮች ወይም በቴሌዎች እና በደንበኞች መካከል ድልድይ ሆኖ መስራት ማለት ነው። አንድ ሰው ኤጀንት ሲሆን የሚሰራቸው ዋና ዋና ስራዎች ምንድን ናቸው? የመጀመሪያው ገንዘብ ገቢ ማድረግ። ደንበኛችን ጥሬ ገንዘብ ይዞ ይመጣል። እኛ ደግሞ ጥሬውን ገንዘብ ወደ ዲጂታል ገንዘብ እንቀይርለታለን ማለት ነው። ሁለተኛው ገንዘብ ወጪ ማድረግ። ደንበኛው ከስልኩ ወደኛ ያስተላልፍልናል፣ እኛ ደግሞ ጥሬ ገንዘብ ለደንበኛው እንሰጠዋለን ማለት ነው። ሶስተኛው ክፍያዎችን ወይም ቢል ፔመንት። ይህ ምንድነው? የአየር ሰዓት መሙላት፣ የመብራት፣ የውሃ፣ የትራፊክ ወዘተረፈ ቅጣቶችን እንዲሁም ክፍያዎችን መፈጸም ማለት ነው። ስለዚህ አንድ ኤጀንት ሲሆን እነዚህን 3 ስራዎች በዋናነት ይሰራል ማለት ነው። በእያንዳንዱ ዝውውር ከባንኩ ኮሚሽን እናገኛለን ማለት ነው። እስካሁን የስራው ምንነት አይተናል። በቀጣይ ደግሞ ለስራው የሚያስፈልጉ ወጪዎችን በዝርዝር እናያለን ማለት ነው። የመጀመሪያው የህጋዊነት ወጪ። ስራው ከገንዘብ ጋር በደንብ ስለሚገናኝ ህጋዊነታችን በጣም ወሳኝ ነው ማለት ነው። ስለዚህ ለህጋዊ ለመሆን የመጀመሪያው ንግድ ፍቃድና ቲን ማውጣት እስከ 2000 ብር፣ ከኩባንያዎች ጋር መዋዋል ማለትም ከቴሌ ወይም ከባንኮች ጋር መዋዋል በነፃ፣ ብራንዲንግ፣ ባነር፣ ፖስተር ወዘተረፈ የመሳሰሉትን በነፃ ራሳቸው ስለሚያቀርቡልን፣ ስለዚህ ህጋዊ ለመሆን ጠቅላላ ወጫችን 2000 ብር ብቻ ነው ማለት ነው። ሁለተኛው ወጫችን የስልክ ወጪ። አፕሊኬሽን ሳይቆራረጥ የሚሰራ ሳምሰንግ ኤ ሲሪሶች መግዛት ይኖርብናል። 2 ቢያስፈልገን አንዱ ለቴሌ ብር፣ ሁለተኛው ለባንክ። የአንዱ ዋጋ 25000 ብር ቢሆን የሁለቱ 50000 ብር ይሆናል ማለት ነው። ሶስተኛ የሐሰት ገንዘብ መመርመሪያ ወይም ፌክ ኖት ዲቴክተር ወይም ዩቪ ላይት። ይህ ዕቃ ሐሰተኛ የገንዘብ ኖቶችን ለመለየት ወሳኝ ነው። ስለዚህ ብዛት አንድ ያስፈልገናል። የአንዱ ዋጋ 2500 ብር። ሌላኛው የገንዘብ ማስቀመጫ ካዝና ወይም መሳቢያ ብዛት አንድ 6000 ብር። ሌላ ቀላል የሂሳብ ማሽን ወይም ካልኩሌተር እንዲሁም መመዝገቢያ ደብተሮች 1500 ብር። ፓወር ባንክ ስራችን እንዳይቋረጥ ማለት ነው። ብዛት አንድ ዋጋ 4000 ብር። ጠቅላላ የዕቃ ወጪዎች 64000 ብር። ሌላው ተንቀሳቃሽ ገንዘብ። ይህ ማለት ለስራችን በጣም ወሳኙ ነገር ኢንቨስትመንት ሳይሆን በእጃችን ላይ ያለው ተንቀሳቃሽ ገንዘብ ነው። ምን ማለታችን ነው? ደንበኛው ገንዘብ መላክ ሲፈልግ እኛ በቂ ዲጂታል ገንዘብ ሊኖረን ይገባል። ወጪ ማድረግ ሲፈልግ ደግሞ በቂ የጥሬ ገንዘብ በእጃችን ሊኖር ይገባል ማለት ነው። የኛ ተንቀሳቃሽ ገንዘብ ባደገ ቁጥር የምናገኘው ኮሚሽን በዛው ልክ ያድጋል ማለት ነው። እኛ ለስራችን ስንት ነው የመደብነው? 100,000 ብር መድበናል። 50,000 ብር በካሽ፣ 50,000 ብር በዲጂታል ማለት ነው። ሌላው የቦታ ኪራይ። ለዚህ ስራ ከ2 እስከ 4 ካሬ ሜትር ድረስ በቂ ነው። ማለት ትንሽ የኪዮስክ መከራየት እንችላለን፣ ወይም ደግሞ ከሌሎች ቡቲኮች፣ ሱፐርማርኬቶች ጋር
ሰብሊዝ በመውሰድ አብረን መስራት እንችላለን ማለት ነው። ለዚህ 3 ቦታዎች አጥንተንላቸዋል። የመጀመሪያው መገናኛ ፒያሳ ስቴዲየም አካባቢ እጅግ ብዙ የሰው እንቅስቃሴ ስላለ ኪራይ ከ10 ሺህ እስከ 20 ሺህ ብር። ጀሞ ቱሉ ዲምቱ አያት አካባቢ ለነዋሪዎች ቅርብ ቦታ ስለሆነ ኪራይ ከ5 ሺህ እስከ 9 ሺህ ብር። በክልል ከተሞች እንደ ሐዋሳ፣ አዳማ፣ ባህር ዳር በዋና ዋና መንገዶች አካባቢ ብንከራይ ከ3 ሺህ እስከ 7 ሺህ ብር። እንድታሰቡት የምንፈልገው አድማጭ ተመልካቾቻችን አብዛኞቹ አከራዮች ከ3 እስከ 6 ወር ስለሚጠይቁ ይህንን ታሳቢ ማድረግ ይኖርባቸዋል። ሌላው ወጫችን ሱቃችን ወይም ስራችን ከጥሬ ገንዘብ ጋር ስለሚገናኝ የሱቃችን ደህንነት በደንብ መጠበቅ መቻል አለበት። ለዚህም የመጀመሪያው የብረት ፍርግርግ፣ አይረን ግሪል እንዲሁም ቆጣሪ ማሽን ያስፈልገናል። ወጪ እስከ 15000 ብር። ሌላኛው የደህንነት ካሜራ ወይም ዋይፋይ ሲሲቲቪ ካሜራ ነው። ለደህንነታችን በጣም አስፈላጊ ስለሆነ ወጪው እስከ 4000 ብር። ሌላ የሱቅ ቀለምና መደርደሪያ 3000 ብር። ሌላኛው ደግሞ የሰራተኛ ደሞዝ። ስራውን በራሱ የሚሰሩ ከሆነ ምንም ወጪ የለም። ነገር ግን ሰራተኛ መቅጠር ከፈለጋችሁ ግን የመነሻ ደሞዝ ከ3500 እስከ 5000 ብር። ሌላኛው ወጫችን ወርሃዊ ኢንተርኔት እና የስልክ ካርድ ወጪ ነው። ስልካችሁ ሁሉ ጊዜ ኦንላይን መሆን ስላለበት 1000 ብር። እስካሁን ያየናቸውን ጠቅላላ ወጪዎች ሲጠቃለሉ የመጀመሪያው ለህጋዊነት 2000 ብር፣ ለዕቃና ለቴክኖሎጂ 64000 ብር፣ የደህንነት መጠበቂያ 22000 ብር፣ የ3 ወር የሱቅ ኪራይ በወር 6000 ብር ብናስበው 18000 ብር፣ ተንቀሳቃሽ ገንዘብ 100000 ብር፣ ጠቅላላ ወጪ 206000 ብር ይመጣል ማለት ነው። እዚህ ጋር ልብ ማለት ያለብን ከ206000 ብሩ 100000 ብሩ እኛ እጅ ላይ የሚሽከረከር ገንዘብ ማለት ነው። ውድ አድማጭ ተመልካቾች ይህ ስራ በአንድ ትራንዛክሽን የሚገኘው ኮሚሽን ትንሽ ቢመስልም በመቶዎች የሚቆጠሩ ትራንዛክሽኖችን ስለምንፈጽም የምናገኘው የኮሚሽን መጠን እጅግ በጣም ብዙ ነው። ከዚህ ጎን ለጎን የሞባይል ካርድ፣ የጽህፈት መሳሪያ እንዲሁም አነስተኛ ሸቀጦችን በመጨመር ገበያችንን ማስፋፋት እንችላለን። ይህ ሂሳብ ስሌት በሀገራችን ካለው የዋጋ ግሽበት የተነሳ ሊለዋወጥ ስለሚችል እንደ መነሻ በመውሰድ መጠቀም ትችላላችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ጋበዝኳችሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ።